ሰላም ጤና ይስጥልን። ከሰዓቱ መረጃዎች ጋር ኢትዮ ስትሪሞች ነን። አብራችሁን ቆዩ። ወደ መጀመሪያው መረጃ እናልፋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትን ሰነዘሩ። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየም እና በሀገሪቱ ብሔራዊ መገናኛ ብዙሃን ባስተላለፉት በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪሎቻቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። የኤርትራ ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑ በስም አልጠቀሱም። ኤርትራ ከ2 ዓመታት በፊት በተካሄደው የትግራይ ጦርነት ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጋር ጎን አሰልፈው ተሳታፊ የነበሩ ሲሆን የጦርነቱን ማብቃት ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙ ይታወቃል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይ፣ ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለዚህ አጀንዳ በመጠቀም እንዲሁም ጦርነትን በሰፊው በመቀስቀስ ነው በማለት ከሰዋል። ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጭም ሲሉ ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉ ተናግረዋል። ፕሬዝዳንቱ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታው እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመልክተዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦች ተስፋ ሰጪና ህዝባዊ ምኞቶች ሲሉ ገልጸው ይህንንም የውጭ ኃይሎች ያስደነገጠ ነበር ሲሉ ገልጸውታል። በከባድ የድንበር ጦርነት በኋላ ከ2 አስርት ዓመታት በላይ በፍጥጫ ላይ ቆይተው የነበሩት ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ነው። የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱን ሀገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎችን ሲወጉ ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የጎረቤት ሀገራቱ ግንኙነት ከመሻከር አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷ ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠሯ ውጥረቱ ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። የሁለቱን ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያደረጉትን ንግግርና ያሳዩትን ፍላጎት የኤርትራ ባለስልጣናት አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያ የወደብ ፍላጎትን በተመለከተ የቀይ ባህር ጉዳይ ሳናነሳ በሰላም ቆይተናል እና አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ? ከጅቡቲም ጋር ቢሆን የሚል ስጋት ያለባቸው ሰዎች አሉ ብለው ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ የህዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን አመልክተው ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎችን ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮች የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል። ፕሬዝዳንቱ ነገር ግን ተስፋ ሰጪ በሆኑ ድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት ለኢትዮጵያ ሕዝብ ላይ ያወጇቸው ጦርነቶች በብልጽግና አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳይ ነው። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውና አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል።
የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ህዝብ የማይወክለውን የኦሮሞማን አጀንዳ፣ የኩሽና የሴም ህዝብ ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ ዘርዝረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ አክለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራ፣ ሶማሊያ እና የግብጽ መንግስታትን አስቆጥተዋል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማትን አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች አገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በነጻነት በዓል ንግግራቸው ላይ ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች ላይ ይከሰሳሉ። ከኢትዮጵያ ነጻ ከወጣችን በኋላ አንድም ጊዜ ምርጫ አካሂዳ የማታውቀው ኤርትራ ህገ መንግስትና አገራዊ የህዝብ እንደራሴዎች ምክር ቤትም የላትም። ፕሬዝዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጀነራል አብዱል ፈታህ አልቡርሃን ለሚመራው ወታደራዊ መንግስት ድጋፍ እያደረገች መሆኑንም ሲገልጹ ቆይተዋል። በኤርትራ እንዲሁም በተለያዩ የውጭ ሀገራት የተከበረው 34ኛው የኤርትራ የነጻነት ቀን በወታደራዊና በኪነ ጥበብ የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦች እና በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮች እና ስለ ጎረቤት ሀገራት በዝርዝር ተናግረዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ ዕድል መክሸፉን ተናግረዋል። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል ያሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ነው ብለዋል። የኤርትራ ህዝብና መንግስት በታሰበው ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጩም ብለዋል።